ታደርሱልን በትህትና እንጠይቃለን። ይሄ የሁሉም ስደተኞች ድምጽ ነው። በሳውዲ አረቢያ ሪያድ የሚገኘው የኢትዮጵያ ኤምባሲ ድምጻችንን እየሰማ አይደለም። በጣም ብዙ እህቶቻችን ችግር ላይ እየወደቁ እየደወልንም ሆነ በዋትሳፕ ስናመለክት ማንም ምላሽ እየሰጠን አይደለም። በዚህ ሳምንት ብቻ 2 እህቶቻችን ህይወታቸው አልፈዋል። ትግስት መዳም ቤት ውስጥ ነው የሞተችው። አባይነሽ ደግሞ ቢሮ ውስጥ ነው የሞተችው። የአባይነሽ ጉዳይ እንኳን ኦልሬዲ በቅልቦች በኩል በውጪ ጉዳይ ተይዟል። የትግስት ግን እስካሁን ምንም አይነት እልባት አላገኘም። ስለዚህ በጣም ብዙ እህቶቻችን በአሰሪዎቻቸው ጾታዊ ትንኮሳ እየደረሰባቸው እንዲሁም ኦልሬዲ አስገድደው መድፈር እየደረሰባቸው በመዳቦቻቸው እየተደበደቡ በር እየተዘጋባቸው እኔ ኤምባሲ ሳመለክት መጣው እኔ ጋር እባክሽ ኤምባሲ ስንደውል እያነሱልን አይደለም። የኤምባሲ ቁጥር ሰጣቸዋለሁ፣ ሲደውል አይነሳላቸውም። እኔም ስደውል አይነሳልኝም። በዋትሳፕም የኤምባሲ ስታፎች ጋር የተደበደቡበትን ፓስፖርት ኮፒያቸውን፣ ሎኬሽናቸውን፣ የአሰሪዎቻቸውን ቁጥር፣ የወሰዳቸውን ኤጀንሲ ቁጥር እየላኩኝ 2 ራይት እየሆነ እየተመለሰልኝ አይደለም። እያንዳንዱ ለማወራው ነገር ማስረጃ ማቅረብ እችላለሁኝ። ስደውልም ሪከርድ እያረኩ ነው የምደውለው። ስንቴ እየደወልኩ እንደማይነሳልኝ ማለት ነው። እኔ እንደ አንድ ኢትዮጵያዊ ለእህቶቼ ድምፅ የመሆን መብት የለኝም? ከሌለኝ ይነገረኝና አቆማለሁ። ምክንያቱም እነዚህ እህቶቻችን መጽሐፍ ማንበብ አይችሉም፣ አብዛኞቻቸው አልተማሩም። ስለዚህ ችግር ሲደርስባቸው እኛ ጋር ይመጣሉ እንድናመለክትላቸው። ከአንድም 2 ሴቶች በቅርብ ጊዜ ፖሊስ ጋር ደውዬ ነው መዲና የምትባል ልጅ አሰሪው አስገድዶ መድፈር ሲሞክርባት በሌሊት አልቅሳ ወንድሟ ጋር ደውላ ወንድሟ እኔ ጋር ላይቭ ላይ መጥቶ ነግሮኝ ቀጥታ ፖሊስ ጋር ደውዬ ነው ፖሊስ ነው ደርሶ ያወጣት ከዛ ቤት። ሃይማኖት የምትባል ልጅ መዳሟ 4 ቀን ያለ ምግብ በር ዘግታባት ቢሮ ጋር ደውዬ አሁኑኑ ፖሊስ ጋር ልደውል ነው ስላቸው ነው ቢሮ ሄደው ያወጣት ከዛ ቤት። እና ኤምባሲ ምን እየሰራ ነው? ሪያድ የሚገኘው የኢትዮጵያ ኤምባሲ ምን እየሰራ ነው? እባካችሁ ስልክ አንሱ ስንደውልላችሁ፣ እባካችሁ ወገን እያለቀ ነው። አመሰግናለሁ። ሁላችሁም በዚህ ኢሜል ለውጭ ጉዳይ ኢሜል አድርጉ፣ ድምጻችንን አሰሙልን።